የባህር በር ባለቤት እንትን ምን መደረግ አለበት? ጅቡቲ ይሄ 19% መግዛት መከራየት መክፈል ምናምን አይደለም። ኢትዮጵያ የግሏ የሆነ ራሷ የምታስተዳድረው የፈለገችውን ዕቃ በፈለገችው ጊዜ የምታስገባው የራሷን የባህር ኃይል ማሰልጠኛም ሆነ ቤዝም የሚኖርበት ስፍራ ያስፈልጋታል። ይሄ እንቀማው እንዝረቀው እንግደልበት ምንም እሱ ሌላ ጥያቄ ነው። ግን ያስፈልገናል የህልውና ጉዳይ ነው። ይሄን እኔ ከዚህ በፊትም ስናገር ነበር። ይሄው አሁንም እየመጣ በነገራችን ላይ በዚሁ አጋጣሚ በዚሁ ሳምንት አንደኛው ዜና ፈረንሳይ ለኢትዮጵያ ባህር ኃይል ታደርግ የነበረውን መልሶ የመቋቋም ድጋፍ እንዳቆመች በይፋ $1 ሰጣለሁ ብላ ነበር። ከፌልትማን መምጣት ጋር አያይዛ ይሄን ተናግራለች። ከዚህ በፊት እንዳልነው የትራንስ አትላንቲክ ሪሌሽንሺፕ ነው አሁን ኢትዮጵያ ላይ እየተነሳ ያለው። ስለዚህ ኢትዮጵያ ይሄን በተመለከተ እንደ አገር ይሄ ያቢ ጉዳይ አይደለም፣ የጫላ ጉዳይ አይደለም፣ የማንም ጉዳይ አይደለም። ኢትዮጵያ እንደ አገር እንደ መንግስት እንደ ህዝብ መቆየት ካለብን ህልውናችንን ማረጋገጥ ካለብን የባህር በር ባለቤትነት ምንም ጥያቄ የለውም። ከጅቡቲ እንቀማው፣ ከሶማሌ እንቀማው፣ ከኤርትራ እንቀማው ሌላ ጉዳይ ነው። ከሱዳን እንቀማው ምን ይሄ ሌላ ጉዳይ ነው። እንዴት ነው የምናገኘው ሌላ ጉዳይ። ግን መጀመሪያ መስማማት ያለበት የትኛውም የኢትዮጵያ ኤሊት የብሔርተኛው አይሰማህም። እሱን በዛ ሂደት ውስጥ እንትን ተራምደህበት መሄድ ነው። በቀበሌ ላይ ጭቅጭቅ የቀበሌ ጭቅጭቅ አማራ፣ ኦሮሞ፣ ትግሬ ምናምን የሚልህን እሱን ተራምደህበት መሄድ ነው። ግን እንደ ኢትዮጵያ የምንኖር ከሆነ የባህር በር ባለቤትነት ከዚህ በላይ ምንም ማስረጃ የለም። የኢንተርኔት አክሰስ በእነሱ ቁጥጥር ስር ነው። የምታስገባው ማንኛውም ሸቀጥ በእነሱ ቁጥጥር ስር ነው። ኢንዱስትሪዎችህ ኤክስፖርት የሚያደርጉት ማንኛውም ነገር በእነሱ ቁጥጥር ስር ነው። እንደዚህ ሆነን ልንቀጥል አንችልም።